ብዙውን ጊዜ እንደሚታወቀው የሆነ ስራ ይሰጠናል። ነገ እሰራለሁ፣ ከነገ ወዲያ እሰራለሁ፣ ሳምንት እሰራለሁ፣ በወር እሰራለሁ እያልን እናሳልፋለን። የማሳለፍ አባዜ ወይ ደግሞ በተሰጠን ቀን ዴሊቨር አለማድረግ አባዜ ወይ ደግሞ ችግር ብለን መውሰድ እንችላለን። ማሳለፍ ፕሮካስቲኔት ማድረግ በቃ ችግር የለውም፣ ሰዓት አለኝ፣ ጊዜ አለኝ፣ ምን አስቸኮለ፣ ምን አስሮጠ፣ ቀስ ብለህ አትሰራም ወይ፣ ሰዓት አለ፣ ሪላክስ አርግ፣ እንደዚህ አርግ እየተባልንም ነበር ያደግነው። ብዙ ጊዜ ያው ሲቹዌሽን ኤንቫይሮንመንቱም ከዛ ጋር ተመሳሳይ የሆነበት ሲቹዌሽን ውስጥ ነው አብዛኞቻችን የነበርነው እና ያለ ነው። እና እንግዲህ ዛሬ ለነዛ መድኃኒት የሚሆን ለነዛ ነገሮች በዴድላይን እንዲሰራ በአጠረ ጊዜ አድሬስ እንድናረግ በአጠረ ጊዜ ሰርተን እንድናስረክብና ለላይፋችን የሚሆን ስራዎች ለፐርሰናል የሚሆን ስራዎችንም ለቢሮ የሚሆን ስራችንም ለየትኛውም ስራ የምንሰራው እንጌጅ አድርገን የምንሰራው እንደ ኦርጋናይዜሽን እንደ ኢንዲቪጁዋልም ለምንሰራው ስራ ሁሉ ምን ሲንክ የሚሆንልን ወይ ደግሞ ለዛ ኢፌክቲቭሊ ዴሊቨር እንድናደርግ የሚረዳን አንድ ቆንጆ መጽሐፍ ይዤላቸው መጣሁ። ጀንጉ ነኝ። ከእናንተ ጋር ቆያለሁ። ከኔ ጋር ቆዩ። ይሄ መጽሐፍ እንግዲህ 21 ምዕራፎች አሉ። 21 ምዕራፎች የሚገራርሙ ምዕራፎች ናቸው ያስቀመጣቸው። ስለዚህ ስቶፕ ፕሮክራስቲኔሽን ወይም ደግሞ ሃው ቱ ስቶፕ ፕሮካስትኔቲንግ። ፕሮካስትኔት ማለት ማሳለፍ ማለት ፕሮካስትኔት ማሳለፍ፣ አሁንም ማሳለፍ፣ ነገ ማለት ዛሬ የሆነ ሰዓቶችን ብቻ በማሳለፍ ዴሊቨር የምናደርጋቸው ነገሮች ሎ ኤፊሽንስ የሆኑ ወይ ደግሞ ሎ ኳሊቲ የሆኑ ወይ ደግሞ ነን ዴሊቨረብል ያሉ ነገሮችን ሁል ጊዜ የኖርንበት ወይ ደግሞ የምናስበው ወይ ደግሞ የምንሰራው ነገሮችን እና እነዛ ውስጥ ሰክሰስ ስናደርግ የነበሩትን ነገሮችን እንዴት እንከላከል በሚል ነው። ብሬን ትሬሲ የጻፈው መጽሐፍ ነው። ስለ ብሬን ትሬሲ ትንሽ ጠቀስ ስላድርግና ወደ ዋናው ልግባ። ብሬን ትሬሲ አሜሪካ ካናዳ ተወላጅ ነው። ሊደርሺፕ አሰልጣኝ ነው። በጣም የታወቀ ኢንፍሉዌንሻል ከሚባሉት ሰዎች ጸሐፊዎች ከሚባሉት ውስጥ ነው። በጣም ብዙ መጽሐፍ ከ80 በላይ መጽሐፎችን የጻፈ ለዓለም ያበረከተ በጣም ድንቅ ጸሐፊ ነው። ሞቲቬሽናል ስፒከር ነው እና በጣም ብዙ የሊደርሺፕ ኮርሶችን ኮንሰልተንሲዎችን የሰራ እና በዛ ልክ መጽሐፉም በትልቅ ሽያጭ ወይ ደግሞ ዓለምን በጣም ያነጋገረ ትልቅ መጽሐፍ ነው እና ይሄ መጽሐፍ ርዕሱ ኢት ዳት ፍሮግ ወይ ደግሞ እንቁራሪቱን ብላ ነው የሚለው። እንግዲህ እንቁራሪቱን ብላ ማለት እንዴት እንደሆነ ለራሳችሁ አስቡ። እንቁራሪት መብላት በልታችሁ ታውቃላችሁ እናንተ? እኔ በልቼ አላቅም። ያው በልታችሁ እንደማታውቁ ኦዲየንሶች አስባለሁ። እና እንቁራሪት መብላት ምን ያህል ከባድ እንደሆነ ጀስት ቲንክ ኢማጂን አስቡ። እንግዲህ ሰው እንቁራሪት ብላ ማለት ምን ማለት ነው? የሆነ አክሽን አለ፣ የሆነ ስራ አለ የተሰጠ ከባድ ነው ተብሎ ሰዎች ለምሳሌ አይ በቃ ይህ ስራ ከባድ ነው ነገ ቢያሳል የስራ ሽሽት ማለት ነው። መሸሽ ከስራ ወይ ደግሞ ከአክሽን ትንሽ ራሴን ገሸሽ ማድረግ ወይ ደግሞ ከአክሽን ራሴን የሆነ ቦታ ላይ እንደማድረግ እና ያንን አክሽን አለመድፈር ማለት ነው። እና ድፈሩ ነው። ስለዚህ እንቁራሪቱን ብሉ። እንቁራሪቱን ከበላችሁ ኦልሬዲ ደፍራችኋል፣ ኦልሬዲ ይችላችኋል፣ ኦልሬዲ ፐርፎርም አድርጋችኋል የሚል ነገር ነው። እና እንቁራሪት መብላት የሚል ነው መጽሐፉ ታይትሉ ራሱ ኢት ዳት ፍሮግ ነው የሚለው። እኔ ሪቪው አደርግላችኋለሁ። ኮንሰፕቱን አጠቃላይ ሀሳቡን ነው እና ትንሽ የሆነ ሃይላይት ነው የሚያደርግላችሁ፣ ግን በጣም ኢምፖርታንት ነው። በእርግጥ ሁሉንም ዳሳ አደርገዋለሁ፣ ግን ዋና ዋና ነው። መጽሐፉን ማንበብ ትችላላችሁ። ወደ ኮንቴንቱ ሲገባ አንደኛ ቻፕተር ወይ ደግሞ የመጀመሪያ ምዕራፍ ሴት ዘ ቴብል ነው የሚለው። ቴብልን አስቀምጥ መጀመሪያ። ለምን አንድ ሰው የሆነ ስራ ለመስራት ወንበር ማስቀመጥ አለበት፣ ኦርጋናይዝ መሆን አለበት፣ ራሱ ሴታፑን ማስተካከል አለበት፣ ጸጥ ያለ ቦታ ላይ አካባቢ መሆን አለበት። የሆነ ራሱን አረጋግጦ ወደ ስራ መግባት እንዳለበት የሚያስቀምጥ ነው። ይሄ ሴት ዘ ቴብል የሚለው ስቴፖች አሉ በዚህ ስር። አንደኛው ስቴፕ ዲሳይድ ኤግዛክትሊ ዋት ዩ ዋንት። የምትፈልገው ነገር ምንድን ነው? በዚህ ጊዜ ሊሰራ የፈለግከው ነገር ምንድን ነው ማወቅ አለበት። ወንበሩን ብቻ አዘጋጅተህ እንዲሁ የሆነ ፕሪፐር አድርገህ ቁጭ ማለት ሳይሆን መዘጋጀት የፈለግከው ምንድን ነው? ለምሳሌ ፖድካስት እያደረኩ ነው። እኔ ፖድካስት እያደረኩ ወይ ደግሞ ስራውን እየሰራሁ ነው። ግን ሴታፑ እንግዲህ ወንበሩ አለ፣ ካሜራው አለ፣ የተለያዩ ነገሮች አሉ። እዚህ ጋር የሚታዩ ነገሮች አሉ፣ የማይታዩ ነገሮች አሉ። ከኔ ጋር ብቻ ያሉት ነገሮች አሉ። ስለዚህ ኦርጋናይዝ በመሆን ወይ ደግሞ ኤግዛክትሊ እኔ ዴሊቨሪ እያደረኩ ያለው ነገር ይታወቃል ማለት ነው። ያንን ነገር ማወቅና ያንን ነገር በደንብ አዌር መሆን፣ ለዛ ነገር ዝግጁ መሆን ኢምፖርታንት ነው ብሎ ያስቀመጠው ነው እና እሱን ነው። ሁለተኛ ስቴፕ በዚህ ስር ራይት ኢት ዳውን መጽሐፍ ነው። ጎላችሁን መጽሐፍ፣ ቪዥናችሁን መጽሐፍ፣
የምትሰሩት ስራ መጽሐፍ ቱዱ ሊስት ነገሮችን ጽፎ ከዛ በኋላ የጻፋችሁትን ምን ማድረግ ነው ቀጣይ ስቴፕ ላይ ዴድላይን ማስቀመጥ ለዛ ነገር ለጎላችን ለፕላናችን ምን ማድረግ ዴድላይን ማስቀመጥና በዴድላይን እነዛ ነገሮች ማኔጅ እንዲደረጉ ወይና በዴድላይን ኦርጋናይዝ ወይ ደግሞ በዴድላይን ሰብሰብ ተብለው ከዛ በኋላ እንዲቀመጡ ማድረግ ነው። ከዛ ቀጥሎ ደግሞ ሌላው ስቴፕ ወይ ደግሞ ቀጣይ ስቴፕ ምን ማድረግ ነው? ቀጣይ ስቴፕ ሁሉንም ነገር መጻፍ። በቃ የሚያናስቡ ነገሮች ሁሉ መጻፍ እንችላለን። መጻፍ በቃ ሁሉም ነገር መጻፍ፣ የመጣልን ነገሮች አክቲቪቲ፣ ይህን ሰራለሁ፣ ይህን ሰራለሁ፣ ይህን ሰራለሁ፣ ይህን ሰራለሁ፣ ይህን ሰራለሁ ብለን መጻፍ ነው፣ መተንተን ነው እዛ ጋርና ከጻፍን በኋላ ኦርጋናይዝ ማድረግ፣ አንድ ቦታ ሰብሰብ ማድረግ፣ የጻፍን በነገር ስትራክቸራሊ መንገድ ማስያዝ ወይ ደግሞ ፕላን ማድረግ እና ወደ ፕላን መቀየር። ወደ ፕላን ማለት እንግዲህ ዴድላይን አለው፣ አክሽን አለው፣ ማን ሪስፖንሲብል እንደሆነ ያለው ሁሉም ነገር አለው እና ወደ ፕላን መቀየር እና ፕላን ማድረግ። እነዛ ፕላን ካረግን በኋላ ፕራዮሪታይዝ ማድረግ ስለሚችል ቀጣይ ላይ ማለት ነው። ፕላን ካረግን በኋላ ፕራዮሪታይዝ ነው የምናደርገው። ከዛ በኋላ አክሽን መውሰድ። አክሽን ካልወሰድ ምንም ነገር ጠብ ያለ ነገር የሚመጣ ነገር የለም። ምንም ነገር ስለምንም ነገር ብትናገሩ፣ ስለምንም ነገር ቆንጆ አድርጎ ብታቀርቡ አክሽን ካልተወሰደ ወይ ደግሞ መሬት ላይ የሚሰራ ነገር ካልተጀመረ ምንም ጥቅም የለውም። ያ ነው ብሬን ትሬስ የሚለው መሬት ላይ መጀመሩ ነው ለብዙ ሰዎች ጠንካራ የሆኑ ኢፌክቲቭሊ ዴሊቨር ማድረግ ነው። ሰዎች ሁሉ ስቶፖች ብዙ ሰዎች ያቆማቸው እንዳይሰሩ ደንቃራ የሆነባቸው ብዙ ጊዜ ምንድን ነው አክሽን አይወስዱም፣ ዲሌይ ያደርጋሉ። ስለዚህ አክሽን ኢሚዲየትሊ መውሰድ መጀመር ነው። በቃ ከምንም ነገር መጀመሩ የተሻለ ነው። ካለመጀመር መጀመር ወይ ደግሞ ካለመጀመር በቃ በምንም ይሁን በስክራች በምንም ይሁን ጀምሮ ከዛ በኋላ ማስተካከሉ የተሻለ እንደሆነ እዚህ ጋር ኢሚዲየትሊ ጀምር የሚል ነገር ይገልጻል ማለት ነው። እና ከዛ ከጀመርን በኋላ ደግሞ ነገሮቹ ፑሽ ፎርዋርድ እና እንዳናቆም ኤነርጂ መግኘት እንዳናቆም መቀጠል የሚያስችለን ትጥቅ ያስፈልገናል ማለት ነው። ከዛ ደግሞ እነዚህ ነገሮች ሲናረግ የሆነ ለምሳሌ ያስቀመጥናቸው ጎሎች ያስቀመጣቸው ነገሮች ደግሞ በፕሬዘንቴንስ መግለጽ አለብን። ለምሳሌ ኦን ልናደርጋቸው የምንችላቸው ነገሮች ብንጽፍ ወይ ደግሞ መኪና፣ ቤት ሊሆን ይችላል፣ መሰረታዊ ነገሮች ሊሆኑ ይችላሉ፣ ፕሌን ሊሆን ይችላል፣ ለምሳሌ ድርጅት ሊሆን ይችላል፣ ቻሪቲ ሊሆን ይችላል፣ የተለያዩ ፋውንዴሽኖች ሊሆኑ ይችላሉ። እነዛን ትምህርት ቤቶች ነው። ስለዚህ ኦን እንዳደረግን ማሰብ አለብን። አይ ሃቭ ስኩል፣ አይ ሃቭ ፋውንዴሽን፣ አይ ሃቭ ካር፣ አይ ሃቭ የለንም። በእርግጥ በዚህ ጊዜ የለንም፣ ግን እንደዛ ነው ማድረግ አለብን። ለምን ሰብኮንሽስ ማይንዳችን ውስጥ ያ ነገር ነው ሪፍሌክት ማድረግ። ሰብኮንሽስ ማይንዳችን ውስጥ ማለማመድ ማስተማር የሚባለው ሰብኮንሽስ አንዴ ከተማረ አንዴ ከተለማመደ በጣም ሞኝና የመጨረሻ ሞኝ ስለሆነ አይለቀውም። አንድ የያዘው ነገር መልቀቅ አይችልም። ሶ ሞኝና ወረቀት የያዘ አይለቅም እንደሚባለው ወደ ሰብኮንሽስ ወዱና ከዛ በኋላ እሱ ይስራበት፣ እሱ ይጨነቅበት። ከዛ በኋላ ያ ነገር ኢሚዲየትሊ እንደሚመጣና እንደሚሳካ ያሳያቸዋል። እሱና ወደዛ መውሰድ ወሳኝ ነውና ፕሬዘንቴንስ ተጠቀሙ የሚል ነገር ነው። ሁለተኛ ቻፕተር ገባው። እንግዲህ ይሄ የሚቀርብላቸው ይሄ ፕሮግራም የሚቀርብላቸው ከኖሩ ፖድካስት ነው። ኖሩ ፖድካስት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የደውል ምልክት በመንካት ደግሞ ሁል ጊዜ እንደርሳችሁ አድርጉና ከዛ በኋላ አዳዲስ መረጃ አዳዲስ የሚገራርሙ የዚህ አይነት መጽሐፍ ሪቪው እና ትላልቅ የግሎባል ሲቹዌሽን እንዲቀርብ የምናደርግበትና በጣም እንጆ የምናደርግበት ሴሽን ስለሆነ ሁል ጊዜ እንደርሳችሁ ያቺን የደውል ምልክት በመንካት ተከታተሉ፣ ለሌሎቹ አጋሩ። ወደ ሁለተኛ ቻፕተር አለፍ ወይ ደግሞ ሁለተኛ ምዕራፍ ገባው። ፕላን ኤቭሪዴይ ኢን አድቫንስ። ሶሪ ፕላን ኤቭሪዴይ ኢን አድቫንስ ማለት እንግዲህ ሁል ጊዜ ምን ማድረግ አለብን? ፕላን ማድረግ አለብን። ቀድሜን ፕላን ማድረግ፣ ቀድሜን ማዘጋጀት፣ ቀድሜን የሆነ ነገር ኤክስኪዩቲቭ ማድረግና ቀድሜን በማዘጋጀት ከዛ ቀድሜን ፕላን በማድረግ ምን ማድረግ እንችላለን? ስራችንን በትክክል ማከናወን፣ በትክክል ፐርፎርም ማድረግ እንችላለን ማለት ነው። ቀድሜን ፕላን ማድረግ ይሄ ሁለተኛ ቻፕተር ነው። ቀድሜን ፕላን ማድረግ በጣም ጠቃሚ ነው። ፕላን የአድቫንስ ቀድሜን ፕላን ስናደርግ ከስትሬስ ከመጨናነቅ በጣም ኦቨርዌልም ከመሆን ይህን መያዝ ይህን መልቀቅ ምናምን የሆነ በቃ ሚሳፕ የሆነ ኤንቫይሮንሜንት ውስጥ እንዳንሆንና የተረጋጋ አእምሮ፣ የተረጋጋ መንፈስ፣ የተረጋጋ ምንድነው የተረጋጋ ልብ እንዲኖረን የሚያደርገን ትልቅ ቱል ነው ማለት ነው። ሶ ቀድሞ የዛሬ ለምሳሌ ነገ ለምሳሌ ዛሬ ፕላን ማድረግ፣ ዛሬ መጻፍ፣ ዛሬ የምንሰራቸው ቱዱ ሊስት ወይ ደግሞ ዛሬ ሬዲ መሆን የነገን የምንሰራውን ነገር በቃ ነገ ደርሼበት አስባለሁ ማለት አይቻልም። ደርሼበት እሰራለሁ ማለት አይቻልም። እና እሱን ነገር ሬዲ ማድረግ እና ከዛ በኋላ
የፊውቸሩን ደግሞ ማሰብ በጣም ጥሩ እንደሆነ ያነሳል ማለት ነው እዚህ ጋር። ሌላ ቻፕተር ስሪ ነው። ቻፕተር ስሪ ወይ ደግሞ ሶስተኛ ምዕራፍ አፕላይ ዘ 1820 ሩል የ80-20 ፕሪንሲፕል የሚባል አለ። ይሄ ፓሪቶ ሩል ይባላል። ፓሪቶ ሩል ኢጣሊያናዊ እና ኢጣሊያናዊ ኢኮኖሚስት ቪልዴሮ ደው የሚለው ሰውዬ ነው ኦልሬዲ ዲስከቨር ያደረገው ወይ ደግሞ ፕሪንሲፕሉን ያወጣው። እና ይሄ ማለት ምንድን ነው? 20%ቱን ፕራዮሪታይዝ ትላልቅውን 20%ቱን ከመታል 80%ቱ በራሳቸው ይመታሉ ወይ ደግሞ 80%ቱ በራሳቸው ይከተላሉ ነው። ባለፈው አንድ ትሬኒንግ ላይ ያሳያችሁ ዲሞንስትሬሽን ነበረ። ምናልባት እዚህ ጋር ይቀርጥ ያልሆንም ለተወሰኑ ትሬኒንግ ኦዲየንስ ኦፍላይን ትሬኒንግ ሰጥቻቸው ወይ ደግሞ ቨርቹዋል ትሬኒንግ ሰጥቻቸው ነበር እና ሁለቱንም ሴሽን ላይ አሳይቼ ነበረ። ብርጭቆ ትወስዱና ከዛ በኋላ ያንን ብርጭቆ ምን ታደርጋላችሁ? በድንጋይ ትሞላላችሁ። መጀመሪያ ለምሳሌ ብርጭቆ እቺ ብርጭቆ አለች። እቺን ብርጭቆ ለምሳሌ መጀመሪያ በድንጋይ ይሞላሉ። አሁን ውሃ ነው ያለችበት፣ በድንጋይ ይሞላሉ ማለት ነው። በድንጋይ ይሞላሉ። በድንጋይ ከሞላ በኋላ ጠጠሮችን ጨምርበታሉ። ጠጠሮችንም ትወስዳለች ብርጭቆ፣ ችግር የላትም። ምክንያቱም በትናንሽ ቀዳዳ ጠጠሮቹ ይገባሉ። ቀጥዬ የሚጨምረው ምንድን ነው? አሸዋ ነው። አሸዋ ሲጨምሮ ወይ አሸዋ አፈር ሊሆን ይችላል። አሸዋ ጨምራለሁ። አሸዋ ባለው ትናንሽ ፖሮች ወይ ደግሞ ትናንሽ ቀዳዳዎች ይገባል ማለት ነው እና ብርጭቆ ይሞላሉ ማለት ነው። አያችሁ፣ መጀመሪያ እኮ ድንጋይ ነው የገባው። መጀመሪያ ተቃራኒ ቢያደርጉት አሸዋ ቢያስገባው ወይ ደግሞ በአፈር ቢሞላ ድንጋይ መግባት ይችላል? አይችልም። ለምን? ኦልሬዲ ትናንሽ ነገሮች ቦታ ይዟል፣ ትላልቅ ነገሮች ቦታ የላቸውም ማለት ነው። ሶ መጀመሪያ ትናንሽ ነገሮችን ትላልቅ ነገሮችን ማምጣት። ትላልቅ ነገሮች ትንሽ ናቸው፣ ትናንሽ ነገሮች ብዙ ናቸው። ለዚህ ነው ትላልቅ ነገሮች 20% ናቸው፣ ትናንሾቹ 80% ናቸው። 80%ቶቹ በራሳቸው ምን ይሆናሉ? ቦታ ይይዛሉ። በራሳቸው ምን ይሆናሉ? ወደ ይገባሉ ማለት ነው። ወደ ይገባ ወደ ፖሮች ገብቶ ከዛ ይሞላሉ ማለት ነው። ስለዚህ ይሄ ሩል በጣም ኢምፖርታንት ሩል ከመሆኑ የተነሳ ሰዎች ተጠቅሞ ኢፌክቲቭ የሆኑበት አጋጣሚ ነው። ለምሳሌ መኪና ቢኖር ለምሳሌ ገቢ የምታመጣበት ይሆናል፣ የሆነ እቃ ዴሊቨሪ የምታደርግበት ይሆናል፣ የምትሰራበት ይሆናል፣ ብር ሊያመጣል ይችላል፣ የሆነ ኢኮኖሚ ቤት ውስጥ ሊያንቀሳቅስል ይችላል። ስለዚህ ብዙ ነገር አካባቢ ውስጥ ያለው የቤት ውስጥ ያለውን ነገር የሚሸፍን ነገር አደረገ ማለት የ80% እኛ ወይ የምናደርግበትን አድሬስ አደረገ ማለት ነው። ሶ ይሄ 80% በጣም ኢምፖርታንት ሆኑ አስቀምጧል ማለት ነው። ቻፕተር 5 5ኛ ቻፕተር ገባው። ቻፕተር 5 ምናል ፕራክቲስ ዘ ABCDE እና ይህንን ሜትድ ኮንቲኒስሊ መጠቀም ኮንቲኒዋሊ ይህንን ሜትድ መጠቀም። ABCD ማለት ኤ አርጀንት ነው። ፕሮካስትሬት ማድረግ ማሳለፍ አንችልም። ካሳለፍ ነው ክራይሱ ከባድ ነው፣ ኮንሲኩዌንሱ ከባድ ነው። ለምሳሌ እናት ወሊድ ላይ ታማ አምቡላንስ ጠርተን ሐኪም ቤት መውሰድ ሊሆን ይችላል። ኤ ነው። ይሄ በጣም ኢምፖርታንት ነው። ሚስ ካደረግ ነው እናት እናጣለን ማለት ነው፣ ልጁንም እናጣለን ማለት ነው። ፕላስ ቢ ደግሞ አለ። ቢ ኮንሲኩዌንስ አለው ግን ማይልድ ኮንሲኩዌንስ ነው። ያን አይል አግሬሲቭ ነው ኮንሲኩዌንስ የለውም። ሶ አክቲቪቲያችን እንግዲህ ABCDE ብለን የከፈል ነው ለዲሲሽን እንዲያመችና ለውሳኔ እንዲያመችና ውሳኔዎቹ ላይ ምን ያመጡ ቀጥሎ የሚያመጡትን ኮንሲኩዌንስ ቀጥሎ የሚያመጡትን ኢምፓክት አውትካም በማሰብ የምናስቀምጣቸው ናቸው። ስለዚህ ቢ ማይልድ ነው ግን ያን አይል ጉዳት የለውም፣ ግን ማይልድ የሆነ ጉዳት አለው፣ የተወሰነ ጉዳት አለው። ሶ ያፍቱ አፕላይ ማድረግ አለብንና መጀመሪያ ኤ ላይ ነው። ኤውን ለምሳሌ A1 A2 ልን እንችላለን። አርጀንት 3-4 ነገር ካለን ፕራዮሪታይዝ የምናደርገው በዛው ልክ አሬንጅ ማድረግ አድጀስት ማድረግ እንችላለን እና እሱንም በዛ ማድረግ እንችላለን። ቢ ማይልድ ነው ግን ኮንሲኩዌንስ አለው ማለት ነው እና መጠነኛ ኮንሲኩዌንስ አለው ግን ብንሰራ ጥሩም ተብሎ የተቀመጠ ነው። ሌላው ሲ ነው። ሲ ናይስ ቱ ዱ ነው። ናይስ ቱ ዱ በት ዊዝ ኖ ሲግኒፊካንት ኮንሲኩዌንስ። ለምሳሌ ጓደኛን ጠርቶ እራት እንብላ ወይም ምሳ እንብላ ብሎ ቢጠራ እና በፕራዮሪቲ በሌላ ፕራዮሪቲ ብትቀር ባትድ ኤሲ ውስጥ ሊካተት ይችላል። ሶ ምንም ጉዳት የለውም ግን ብትድ ጥሩ ነበረ። ስላልቻልክን አልሄድክም ማለት ነው። ሌላ እዚህ ውስጥ ዲ ነው። ዲ ዴሊጌት ነው ማለት መወከል። ጥሪ ሊሆን ይችላል፣ የተወሰነ ነገር ሊሆን ይችላል፣ ሰው ጠርቶ ሊሆን ይችላል ምናምን እነዚህም በመወከል ሰውን በመላክ ወይ ደግሞ ሰው ዴሊጌት በማድረግ አድሬስ ማድረግ እንችላለን። ድርጅት ውስጥም አንዳንዴ በጣም ብዙ ኮንጀስተድ ነውና ፕራዮሪቲ ሲበዛብን ሰውን ዴሊጌት እናደርጋለን። ሰቦርዲኔቶቹን ዴሊጌት ማድረግ፣ ኮሊግሶቹን ዴሊጌት በማድረግ ስራዎቹ ሊሰሩ ይችላሉ እና በዛ ነው ፕሪንሲፕሉም የሚሰራው ማለት ነው። ሌላ ኢ ነው። ኢ ኤሊሚኔት ነው። በቃ ከህይወታችሁ የምታወጡት አንዱ ኢ ነው። ኢ ማለት ለምሳሌ ኢምፖርታንት ነገር ኖሮ እጃችሁ ላይ
ኢምፖርታንት ያሉ ነገር ስትሰሩ፣ በጣም እጃችሁ ላይ ወሳኝ ነገር ኖሮ ወሳኝ የሆነ ነገሮች ላይ ጊዜ ስታጠፉ፣ ሁሉም ቦታ መገኘት፣ ሁሉም ቦታ አቬል ማድረግ፣ ሁሉም ቦታ በቃ ዲስፖዘብል መሆን እና ይሄ ምንድን ነው ሁሉም በቃ ጊዜ እንዳይኖረን ርካሽ እንድንሆን ወይ ደግሞ ቫሊዋችን ዝቅ እንድል ሁሉም ሰው ጋር ቤት፣ ሁሉም ሰው ጋር መላክ፣ ሁሉም ሰው ጋር ማሄድ፣ ሁሉም ሰው ጋር መቀጣጠር፣ ሁሉም ሰው ጋር ማግኘት፣ ካገኘን በኋላ ደግሞ የረባ ነገር አለመውራት እና ፎከስድ የሆነ ወይ ደግሞ አክሽነብል ወይ ደግሞ ለእኛ ኢምፓክት የሚያመጣ ነገር አለመናገርና እንደውም በኔጌቲቭ አቲቱድ ማንቦለት ሁሉ ያለበትን ሲቹዌሽን ነው ኤክስፒሪንስ ልናደርገው የምንችለው ማለት ነው። ስለዚህ ኢ የሚባለው ፓርት ኢሊሚኔት ወይ ደግሞ ማጥፋት የምንችለው ጊዜ ተገድቦ ነው የሰጠው። ትርፍ ጊዜ የሚባል ነገር የለም። ትርፍ አንጀት ብቻ ነው ያለን። ትርፍ ጊዜ ስለሌለ ያቺን ጊዜ ሁሉንም አጣጥመን ሁሉንም አጠጋግተን ሁሉንም አቻችለን የመጠቀም እና ከዛ በኋላ ደግሞ ኢፌክቲቭ የመሆንና ኑሯችን የማስተካከል ግዴታ አለብን ማለት ነው። ስለዚህ ጊዜ ኦልሬዲ እየቆጠርን ጊዜ ይነግዳል። ጊዜ ማኔጅ ማድረግ አንችልም። ማኔጅ የምናደርገው አክቲቪቲያችን ነው ወይ ደግሞ በዛ ጊዜ ውስጥ በዛ ሰዓት ውስጥ የሚሰሩት ስራ ብቻ ነው በእኛ እጅና ኮንትሮል እናደርገው የምንችለው ማለት ነው። ለዚህ ነው ኢን አጥፉ፣ ኢ ኢሊሚኔት ወይ ደግሞ ማጥፋት ካለበት አንዱ ኢ ነው ማለት ነው። ከነዚህ አይነት ሩሎች ማለት ነው። ይህም በማድረግ እንግዲህ ትልቅ ነገር ዴሊቨር ማድረግ የምንችልበትን ሲቹዌሽን ነው በኤቢሲዲ ኢ ሩል የምንከተላቸው ማለት ነው። ሌላ ቻፕተር 6 ነው፣ ፎከስ ኦን ኪ ሪዛልትስ ነው። ቻፕተር 6 ደግሞ ኪ ሪዛልት እና ወሳኝ የሆነ ሪዛልት ላይ ምን ማድረግ ፎከስ ማድረግ። ለምሳሌ ሰዎች ይላል እዚህ ጋር ሲያስቀምጠው ሰዎች የተቀጠሩበትን ሳለሪ ስለሚከፈላቸው ወይ ደግሞ በሸጡት ሰዓት ጊዜ ወይ ደግሞ በሸጡት ሰዓት ልክ የሚከፈላቸው ሪዋርድ አለ። ያ ሪዋርድ ደሞዝ ይባላል፣ ሳለሪ ይባላል። ዩ አር ፔድ ቢኮዝ ኦፍ ዩ ኦልሬዲ ሶልድ ዩር ታይም አንድ ዩ ፔድ ዳት ኢዝ ሳለሪ፣ ደሞዝ የሚባል እሱ ነው። ስለዚህ ለተከፈለው ነገር በጣም ዋጋ ትከፍላለህ፣ በጣም ትሰራለህ ማለት ነው። ሰዎች እንግዲህ በቅጥር ውስጥ ሱፐርቫይዘር አለ፣ ድርጅቱ አለ፣ የተለያዩ ነገሮች አሉ፣ ብዙ እንትኖች አሉ፣ ብዙ ስራዎች አሉ እና በነዛ ውስጥ በዚህ ልክ እንሰራለን ማለት ነው። ለራሳችን የሆነ ነገርስ ወይ ደግሞ ለራሳችን ልንሰራ የምንችል ሎንግ ተርም ሊቨሬጅ ያለው ወይ ደግሞ ሎንግ ተርም ኢምፓክት ላለው ነገሮች ግን ምን ያህል ኢፌክቲቭ ምን ያህል ዴሊቨር ማድረግ እያደረግን ነው፣ ምን ያህል እየሰራን ነው ካለን ብዙም እንዳልሆነ የግድ ሱፐርቫይዘር እንደሚያስፈልግ የግድ ሰዎች የሆነ ፑሽንግ ፋክተር ወይ ደግሞ ሰዎችን የሚገፋፋ ነገር ሰዎች እንዲሰሩ የሚያደርግ ነገር ካሌለ ሰው በራሱ ወይ ደግሞ በራሱ ተነሳሽነት ቢሰራ ሌሎች ነገሮችንም ለራሱ የሚሰራው ነገርም በዛ ልክ ቢሰራ ስኬታማ ወይ ደግሞ ውጤታማ ይሆናል ተብሎ የተቀመጠ ሩል ነው ወይ ደግሞ ቻፕተር ነው ማለት ነው። የቻፕተር ቀጣዩ ቻፕተር 7 ደርሻለሁ። እንግዲህ በርቱ ከኔ ጋር ናችሁ ብዬ አስባለሁ። እኔም ከእናንተ ጋር ነኝ። አግሬሲቭሊ እንግዲህ እየሄድንበት ነው፣ እየጨረሰ ነው። ቻፕተር 7 ደግሞ ኦቤይ ዘ ሎው ኦፍ ፎርስድ ኢፊሽንሲ። ዘ ሎው ኦፍ ፎርስድ ኢፊሽንሲ ማለት ሎዎች አሉ፣ ህጎች አሉ። እንግዲህ ኢፊሽንት የምንሆንበትን ህግ ወይ ደግሞ ውጤታማ የምንሆንበትን ህጎችን ማስቀመጥ አለብን። ምን ቢከተል ነው ውጤታማ የሚሆኑ? ምን ቢያደርግ ነው ውጤታማ የሚሆኑ? እንዴት ቢሰራ ነው ውጤታማ የሚሆነው ነገር በደንብ ማየት ነው ማለት ነው። ብዙውን ጊዜ ሰዎች ብዙውን ጊዜ እንዴት ነው ውጤታማ የሚሆኑበት? በትንሹ መጀመር የሚባል ነገር መጀመር ከሚባለው እንግዲህ ኢት ዛት ፍሮግ የሚባለው ያንን እንቁላሊት ብላ ማለት ምን ማለት ነው? እንቁላሊቱን በቃ በጣም አስጠልታ ነው ይከብዳል፣ ግን ጀምርና ብላ ማለት ነው። በቃ ያ ትልቁ ፓርት ነው። ያን ከበላ ሌላው ቀላል ነው። እሱ ነው ዘ 18-20 ሩልም እሱ ነው የሚተረትረው ወይ ደግሞ ስለሱ ነው የምናገረው እዚህ ላይ ስለሱ አይነት ነገር ነው የሚያነሳው ማለት ነው። ይሄኛው ለምሳሌ ከትንሽ መጀመር ትችላለህ ማለት ነው። ከትንሽ ጀምሬ ወደ ትልቅ መሄድ የሚችልበት ሲስቴም ነው ያስቀመጠው ማለት ነው። ፍሮግን ቢሆን ትልቁ እንቁላሊትን ቢሆን ትንሽ የሆነ ቆርጤ ከበላ በኋላ ከበላ ትልቁን ትበላለህ እንደማለት ነው። እና የሆነ ነገር ስናደርግ የሆነ ያደረግነው ነገሮች ሁሉም ምንድናቸው? ከትናንሽ እየቆራረጥን እየበላን ትልቁን ነገር መብላት እንችላለን። እና ትልቁ ነገር መዋጥ ሳይሆን ያው እየቆራረጥን መብላት። ለምሳሌ ኤሌፋንት በአንድ ትበላላችሁ ብሎ የተቀመጣለ እዚህ ላይ እና ያንን አድሬስ ማድረግ ያንን በደንብ አንደርስታንድ በማድረግ ትልቁ ነገር መብላት እንደምንችል ትልቁ ነገር መስራት እንደምንችል ማሰብ አለብን ብሎ የተነሳ ፖይንት ነው ማለት ነው የቻፕተር። ሌላ ቻፕተር 8 ደርሻለሁ።
ቻፕተር 8 ሰው ደግሞ 8ኛው ደርሻለሁ። ፕሬፐር ሶርሊ ቢፎር ዩ ቢጊን ይላል። ዝግጅት እንግዲህ ከመጀመር በፊት ዝግጅት ያስፈልጋል። ዝግጅት በአእምሮ መዘጋጀት አለብን፣ በማንበብ መዘጋጀት አለብን፣ በተለያዩ ስነ ልቦና መዘጋጀት አለብን፣ በማቴሪያል መዘጋጀት አለብን። ለምሳሌ አሁን ይህ ፖድካስትን ሪካርድ እያደረኩ ነው። ስለዚህ እዚህ ጋር ላይት አለ፣ ካሜራ አለ፣ ፊት ለፊቴ የተለያዩ ነገሮች ፒሲ አለ፣ ሪካርዲንግ ቮይስ ሪካርድ የሚያደርግ ወይ ደግሞ ቮይስ ሪካርድ የሚያደርግ ቱል አለ። የተለያዩ ነገሮች አሉ እናንተ የማታዩት እኔ ጋር ያሉት ነገሮች አሉ። እና እነዚህ ነገሮችን ምን ማድረግ ነው ለዝግጅት የሚመች ዘንድ የተቀመጡ ነገሮቻቸው። ዝግጅት ያስፈልጋል። እዚህ ጋር ይህን አላመጣሁም፣ ሶሪ ይህን አላመጣሁም፣ ተነስተን ወደዛ ማየት ከሆነ ምን ዝግጅታችን ደካማ ወይ ደግሞ ፑር ይሆናል ማለት ነው። ዝግጁ መሆን ወይ ደግሞ ሬዲ መሆን በቃ ኦልሞስት እንደጀመራችሁ ቁጥር ኦልሞስት እንደ ስራ ውስጥ እንደገባችሁ መቁጠር ትችላላችሁና መጀመር ወሳኝ ነው ተብሎ ተቀምጧል እዚህ ፓርት ስር ማለት ነው። ሌላ ቻፕተር 9 ነው። ቻፕተር 9 ምንድን ነው? ዱ ዩር ሆምወርክ። ሆምወርክ እንግዲህ ተማሪውን እናውቃለና ተማሪውን እንዴት ነው ሁላችንም ሆምወርክ ሰርተናል። ሁላችንም ማት ሲሆን ኬሚስትሪ ኤቭሪቲንግ ከዛ በታችን ያለን የተለያዩ ሆምወርክ እንሰራለን። ሆምወርክ ካልሰራን ኮንሲኩዌንሱ ይታወቃል፣ ፔናሊቲው ይታወቃል። አስተማሪ ይቀጣናል። ኮርፖራል ፐኒሽመንት አለ፣ ዱላ አለ፣ ወይ ደግሞ አለንጋ አለ። ሁላችንም ኤክስፔሪንስ ያደረግንበት አይ ቲንክ አብዛኞቻችን ሊሆን እንችላለን ኤክስፔሪንስ ያደረግነውና ያሳለፍንበትን ነው ብዬ አስባለሁ። በተለይ አሳይመንት የማንሰራ አብሰንስ ያለን ምናምንና ዱ ዩር ሆምወርክ ማለት ሆምወርክን ስራ ነው። ሆምወርክን አልሰራምና በቃ ግድ የለም ነገ ክላሱ ሰራለሁ ብትል ነገ አስተማሪ ክላስ ሲገባ ያው አንተ መሰራት አትችልም በዛን ጊዜ። ምክንያቱም እዛኔ ፕሬዘንት የሚደረግበት ጊዜ ነው፣ እዛኔ የሚቀርብበት ጊዜ ነው፣ የሚሰራበት ጊዜ አይደለም። እዛኔ ሳይሆን ሆምወርክ የሚሰራው አሁን ነው። ኢን አድቫንስ ፕላን ኢን አድቫንስ የሚለው ኤክስኪዩት ኢን አድቫንስ የሚለውም ጭምር ነው። እና ሆምወርክ የተሰጠን አሳይመንት በቀኑ በዴድላይኑ ዴሊቨር ማድረግ በዴድላይኑ መስራት ግዴታ እንደሆነ የተቀመጠበት አንግል ነው ወይ ደግሞ የተቀመጠበት ፓርት ነው ማለት ነው። ሆምወርክ ባለመስራት እንግዲህ የሚመጣውን ኮንሲኩዌንስ እዚህ ጋር ፓትሪል የሚባለው ዘ ባስኬትቦል ኮቸር ወይ ደግሞ የባስኬት ኮች ምን አለ፣ በጣም ታዋቂ ሰው ነው እና ኢፍ ዩ አር ኖት ጌቲንግ ቤተር ዩ አር ጌቲንግ ወርስ ይላል። ስለዚህ የተሻለ ካልሆንክ በየጊዜው የተሻለ የማትሆን ከሆነ ዘወረስት ነው የምትሆነው። እንደውም አትቆምም። አንድ ቦታ መቆም አንድ ነገር ነው፣ ጥሩ ነው። መቆም ሳይሆን ወደ ወረስት ወደ ከፋ ነው የምትሄደው ብሎ ያስቀመጠው እንትን አለ ናሬቲቭ አለ ማለት ነው። እና በጣም እንግዲህ ወደፊት መሄድ እና መስራት ወሳኝ እንደሆነ እዚህ ጋር ለማመላከት ወይ ደግሞ ለማሳየት የተቀመጠ ፓርት ነው ማለት ነው። ሌላ ቻፕተር 10 ገባው ወይ ደግሞ ቻፕተር 10ኛው ቻፕተር ገባው ሊቨሬጅ ዩር ስፔሻል ታሌንት። ይህ በጣም የሚገርም ነው። ሰዎች ከተፈጠርንበት ጊዜ ጀምሮ ሁሉም የራሱ ስፔሻል ታሌንት አለው። ሰው ሁሉም ችሎታ አለው። ሰው ሁሉም ፐርፎርማንስ አለው። ምናልባት እኔ የምችለውን እሱ የማይችል ከሆነ ደካማ ብዬ ሊሰድበው ይችላሉ፣ ወይ ደግሞ አትችለውም ልለው ይችላሉ። እሱ የምችለው ደግሞ እኔ አልችልም፣ እሱም ለእኔ ደካማ ሊለኝ ይችላል፣ አትችልም ሊለኝ ይችላል። ለምን? እሱ የምችለው እኔ ስለማልችል ማለት ነው። አያችሁ፣ ሁሉም ሰው መክሊት አለው። ሁሉም ሰው ምን አለው? ሁሉም ሰው የተፈጠረበት ዓላማ አለው። ሁሉም ሰው ፈጣሪ ሲፈጥረው የሰጠ አንድ ጸጋ አለው፣ የሰጠ አንድ በረከት አለው፣ የሰጠ አንድ በአደራ የሰጠ ወይ ደግሞ በአደራ ያስቀመጠ በሰዎች ውስጥ አንድ ትልቅ መክሊት ወይ ደግሞ ሂልም አለ፣ አንድ ድሪም አለ። ያንን ግን እኛ ኤክስኪዩት ካላደረግ ነው፣ ያንን እኛ አፕላይ ካላደረግ ነው፣ ያንን እኛ ካላለማመድ ነው እና በትሬኒንግም በምንም በኮንፊደንስም ወደዛ መተን ኤክሰርሳይዝ ካላደረግ ነው ያ ፓርቲ መታየት አይችልም። ያ ፓርቲ ከኛ ጋር ወደ መቃብር ይወርዳልና ይጠፋል ማለት ነው። ስፔሻል ታሌንት ማለት አለን፣ ውስጣችን አለን። ያንን ማዳበር፣ ያንን ከፍ ማድረግ፣ ያንን በተሻለ ሁኔታ የሚሸጥ ወይ ደግሞ ወደ ቢዝነስ የሚቀየር ሞኔታይዝ የሚደረግ ማድረግ የምንችልበትን ሲናሪዮ ማስቀመጥ ወይ ደግሞ ሲናሪዮ መስራት አለብን ማለት ነው። እዚህ ቻፕተር ውስጥ ሊቨሬጅ የሚለው ላይ ምንድነው የሚለው? ኢፍ ዩ ወን ዘ ሎተሪ ኦር ኬም ኢንቱ ኤ ኑሜረስ አማውንት ኦፍ መኒ ኤንድ ዩ ኩድ ቹዝ ኤኒ ጆብ ኦፍ ፓርት ኦፍ ዘ ጆብ ኤንድ ዱ ኢንዲፊኒት ፊውቸር ዋት ዱ ዩ ቹዝ ይላል። እንዴት ነው ነገሩ? ሎተሪ ቢደርሳችሁ ይላል እና ሎተሪ ቢደርሳችሁና ከዛ በኋላ ኢኑሜረስ አማውንት ኦፍ መኒ ወይ ደግሞ በጣም ትልቅ መኒ ቢታገኙ ኤንድ ዩ ኩድ ቹዝ ኤኒ ጆብ
ኦር ኤኒ ፓርት ኦፍ ዘ ጆብ ዱ ፎር ዘ ኢንዲፊኒት ፊውቸር። ኢንዲፊኒት ፊውቸር ማለት በቃ ለቀጣይ ለተከታታይ ቀጣይ ቤተሰቡ ዋት ዱ ዩ ዊች ዋን ዱ ዩ ቹዝ ይላል። ሎተሪ ነው የደረሰው አንዱ ደግሞ አንድ ጊዜ ሎተሪ የሚደርሰው ኢንዲፊኒት ታይም ደግሞ የሚሰራ እና የሚሰጥ ነገር አለ። ሶ ሊቨሬጅ የሚባለው ወይ ደግሞ ከፍተኛ መግኘት የሚባለው ነገር ያኛው እንዴት ነው? አንዴ ነው የደረሰው፣ አንዴ ነው በአንዴ ነው የቆመው። ግን አንዴ ደግሞ ኢንዲፊኒት የሆነ ግን በትንሽ የሚጀምርና ትልቅ የሚሆን ነገር አለ። የትኛው ይሻላችኋል ነው እንግዲህ ስፔሻል ሊቨሬጅ ታለንት የሚባለው ማለት ነው። ለምሳሌ ይህንን በምን ላስረዳችሁ መሰላችሁ? አንድ ሰው ለምሳሌ በቀን 1 ብር ይከፈላል ደሞዝ፣ በቀን 1 ብር የተከፈለ ከዛ በኋላ ይህ ብር ደግሞ በየቀኑ ደብል ይሆናል። በየቀኑ ራሱን ደብል እያደረገ በወሩ የምታገኙን እየሰላ ከኛ ጋር ስራ ቢባልና ሌላኛው ደግሞ በወር 100 ሺህ ይከፍላሉና 100 ሺህ በየወሩ የተከፈለ ከኛ ጋር ቆይ ቢባል የትኛው የተሻለ የሚያገኝ የትኛው የተሻለ ኢርን የሚያደርግ ይመስላችኋል? እስቲ አስቡ። በቀን 1 ብር የሚያገኘው ነው ወይስ በወር 100 ሺህ የሚከፈለው ነው? መልሳችኋል ብዬ አስባለሁ። በቀን 1 ብር የሚያገኘው ወርዝ ያደርጋል በየቀኑ ደብል ስለሚሆን። ሁለተኛ ቀን ላይ ስንት ያገኛል? 2 ያገኛል። ሶስተኛ ቀን ላይ 4 ያገኛል። ከዛ 8 16 32 64 128 እያለ ምን ይሆናል? ደብል 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 እያደረገ አዘኖፍ ዘመንስ በጣም ብዙ በሚሊየን የሚቆጠር ብር ማግኘት ይችላል። ማን? በቀን 1 ብር የሚከፈለው በቀን 1 ብር የተቀጠረው ወዳጄ ማለት ነው። አንድ የሎተሪ የደረሰው ሰውዬ ግን ምናልባት ሲኖትራክ ገዝቶ ወይ ደግሞ ነገር አድርጎ ሊበላሽም ይችላል ሊሰራም ይችላል። ግን ያን ያህል ሊቨሬጅ ያን ያህል ፓወርፉል የሆነ ነገር ማምጣት አይችልም ማለት ነው። ስለዚህ ይሄ እንግዲህ ኖሩ ፖድካስት ነው። ሰብስክራይብ አድርጎ ሼር አድርጎ እንዲህ ደውል ምልክትን በመንካት ደግሞ ሁል ጊዜ እንደርሳችሁ በማድረግ እና አዳዲስ ነገሮች ሲመጡ አዳዲስ ነገሮች ሪከርዶች ሲዘጋጁ እንደዚህ አይነት ምርጥ ነገሮች ሲመጡ እንደምትከታተሉና ከኛ ጋር እንደምትሆኑ አስባለሁ። ሰብስክራይብ በማድረግ ከሌሎችን አጋሩ። እናንተም ሁሌ ተከታተሉ። ሁል ጊዜ አለን። ይሄ እንግዲህ 21 ምዕራፍ ነው አለ ብያቸዋለሁ። አሁን 10 ምዕራፍ ነው ዳሳ ያረኩላችሁ። ቀጣይ ደግሞ 11 ይቀራል ማለት ነው። 11ዱ በቀጣይ ምዕራፍ ወይ ደግሞ በቀጣይ ሴሽን አዘጋጀ አቀርብላችኋለሁ። እንግዲህ ተከታተሉ። ሙሉ እንግዲህ ካልሰማችሁ ፓርት 1 ነው ይሄ። ፓርት 2ም ቀጥላችሁ ካልሰማችሁና ሁሉንም አንደርስታንድ ያርጋችሁ ሰምታችሁ ፉሊ ካልገባችሁ በስተቀር ምናልባት የተፈታተነ እና ያልረባ እውቀት ወይ ደግሞ ፍራግሜንትድ የሆነ ወይ ደግሞ ፍራጃይል የሆነ እውቀት ነው የምታገኙት። ያ ደግሞ ያን ያህል የሚያሻግር ያን ያህል የሚጠቅም ላይሆን ይችላል። ስለዚህ በደንብ የተሟላ እውቀት የተሟላ ግንዛቤ እንዲታገኙ ቀጣይ ፓርቱንም ፓርቱንም ሰርቼ ስለሚያቀርብ እሱንም ሙሉ ለሙሉ እንድትከታተሉ ሙሉ ለሙሉ እንዲሰሙና ከዛ ያገኛችሁትን ደግሞ ፊድባክ ወይ ደግሞ ያገኛችሁትን እውቀት ኮሜንት ላይ ሴሽን ላይ ብታስቀምጡልኝ ደስ ይለኛል። ይህን ቢጨምር ይህን ቢሰራልን ይህን ብታደርግልን የሚለው ነገር ካለ ደስ ይለኛል። እንግዲህ በቀጣይ እንገናኛለን። የቀጣይ ጊዜ ያርገን። ቴንክ ዩ ሶ ማች። አመሰግናለሁ።